የኢትዮጵያ ብዙሃን መገናኛ ባለስልጣን መጥተዋል። የተለያዩ ዲስፕሊን ያላቸው ሰዎች ናቸው። እነዚህ ዲስፕሊን ያላቸው ሰዎች በተለያዩ ዲስፕሊን ነው የገመገሙ በየስራ ዘርፋቸው ማለት ነው። ከይዘት የመጣ አለ፣ ከማስታወቂያ ስራ የመጣ አለ። አጠቃላይ ደግሞ አስተዳደራዊ ስራውን የሚገመግም አካል አለ፣ ቴክኖሎጂ የሚገመግም አካል አለ። በተለያዩ ዘርፍ የመጡትን በተለይ እንደሚታወቀው የ9 ወር አሁን 6 ወር ሳይሆን የ9 ወር ድጋፍ ነው የሰጡን። ከዚህ በፊት ግን እንደዚህ አይነት ድጋፍ የለም። እንደተባለው ከአምና ጀምሮ የብዙሃን መገናኛ ድጋፍ እየሰጠ ነው ያለ። ይሄ ማለት እየገመገመን ነው። በአቅሙ ደግሞ ቃል በገባበት መሰረት ድጋፉን እየሰጠ ነው ያለው። እዚህም ያለ ተወካይም ድጋፍ እየሰጠ ነው ያለ። ስለዚህ በዚህ አመት ከአምናው የተሻለ ስራ እየፈጸምን መሆኑን ነው የተገመገመ። የከፋ ማህበረሰብ ቴሌቪዥንን ስንጎበኝ ይሄኛው ለሁለተኛው ጊዜ ነው። ባሳለፍነው በጀት አመት መተን ነበር። ያኔም ኢቨን ስንመጣ በጥሩ ምሳሌ የሚሆኑ ስራዎችን ሲሰራ ነበር የቆየውና በተለይ ከአወቃቀሩ ጀምሮ በተለይ ከጠቅላላ ጉባኤ ከቦርድ ስራ አመራር በውስጥ ደረጃ ደግሞ በማኔጅመንት መዋቅሩን ዘርግቶ በዛ ውስጥ የሰው ኃይል ተሟልቶ ሁሉም ሰው ያው ሚናውን ለማወጣት ኮሚትድ ሆኖ ሲሰራ እንደነበረ ነው የተገነዘብነውና ከሁሉ በላይ እንግዲህ የማህበረሰብ ቴሌቪዥን ለማህበረሰብ አገልግሎቶች በተለይ ሌሎች ሚዲያዎች ተደራሽ በማይሆኑበት አካባቢ ማህበረሰቡን ተደራሽ በማድረግ በተለይ በባህሉን፣ ቋንቋውን፣ እሴቱን፣ ማንነቱን፣ ታሪኩን ከዛም ባለፈ ግን በሰላም ጉዳዮች ላይ፣ በልማት ጉዳዮች ላይ፣ በመልካም አስተዳደሮች ጉዳዮች ላይ እንዳጠቃላይ ግን ህብረተሰቡን በማሳተፍ ዘርፈ ብዙ ስራዎችን ያው ሲሰራ እንደነበረ ነው። ምናልባት እነዚህ ስራዎች በምን ሁኔታ ላይ እንዳሉ ለመገምገም ነው ዳግም የመጣ ነውና አሁንም ያው መተን ከአመራሩና ከባለሙያዎች ጋር የተነጋገር ነው እንደገና የተወያየ ነውና ምናልባት የጎበኛቸው ጉዳዮች ተነስተን ማለት የሚቻለው ነገር ጥንካሬውን አስቀጥሎ በተለይ የሰው ኃይሉን ከማሟላትም አኳያ ብዝሃ ቋንቋ ከመጠቀም አኳያ እንዳጠቃላይ ደግሞ ተደራሽ በመሆን ህዝብ ውስጥ ገብቶ የህዝቡን የዕለት ተዕለት ህይወት የሚመለከቱ መረጃዎችን ያው ተደራሽ እያደረገ እንደሆነ ከሁሉ በላይ ምናልባት እንደ ተቋምም ያው በባለስልጣን መስሪያ ቤት ደረጃ ያው ክትትል ስናደርግም የቆየን ጣቢያ ነውና በተለይ በሴቶች፣ በወጣቶች፣ በአረጋውያን፣ አካል ጉዳተኞች እንዲሁም ሌሎች የህብረተሰብ ክፍሎችን ያማከለ ስራ ያው እየሰራ ያለ ተቋም ነውና በጣም የሚበረታታ ስራ፣ የሚደነቅ ስራ ኢቭን ሌሎችም መጥተው ከዚህ ተመክሮ የሚወስዱ የሚያስችል ስራዎች ናቸው ያው እየሰራ መሆኑን ያየነው ማለት ነው። መሻሻሎች አሉ፣ ማስተካከያዎች የተወሰዱ አሉ። ተቋሙ ምናልባት እሱ እንደሚያዲስ ነው ሲመጣና በ5 ቋንቋዎች ነው ፈቃድ የወሰደው። አሁን በ4 መስራት ጀምሯል። ከዚህ በፊት እናንተ ሲመጡ በ2 ነበር እየሰራ ያለው። አሁን ናይና ጻራን ጨምሯል። ቀደማታ ስርዓት ገልጿል። ለነዚህ ጋዜጠኞች ስልጠና ሰጥተን ወደ ስራ ያስገባናቸው። የራሳቸው የአየር ሰዓት አላቸው። በሳምንት 2 ቀን አላቸው። ትላንት የተላለፈውን በማግስቱ የሚደግሙትን ጨምሮ ማለት ነው 2 ሰዓት አላቸው። የአንዳንድ ሰዓት እንትን ያላቸው ዜና ሄደው ወረዳ ሄደው እነሱ ያሉበት ህዝቡ የራሱ ቋንቋው ተናጋሪ ያለበት አካባቢ ላይ ሄደው ሰርተው ያመጣሉ። እሱ ብቻ ሳይሆን እዚህም በትላልቅ መድረኮች ላይ ገብተው ለህዝቡ የሚገባውን ተገቢ መረጃዎችን የማድረስ ነገር እየሰሩ ነው ያሉት። እዚህ የከፋ ቴሌቪዥን ጣቢያ ላይ ስመጣ ያው የመጣሁበት ዋናው አላማ ጣቢያው በምን ደረጃ ላይ ይገኛል፣ በምን ሁኔታስ አገልግሎት እየሰጠ ነው የሚለውን ጉብኝት አድርጌያለሁ። ያሉ ክፍተቶችና ያሉ ጠንካራ ጎኖችን ለማየት ችያለሁ። ጣቢያውን ያገኘሁት በተለይም ፈቃድ ከተሰጠው በአጭር ጊዜ ውስጥ ጠንካራ ሆኖ በተለይም አሉ የሉም ከሚባሉ አገራችን ውስጥ ካሉ የቴሌቪዥን ጣቢያዎች ወደ ግንባር ቀደም ብንለው ማጋነን አይሆንም ማለት ነውና ጠንካራ ከሚባሉ የቴሌቪዥን ጣቢያዎች በተለይም የአካባቢውን ማህበረሰብ ያሉ የመልካም አስተዳደር
ችግሮች እንዲሁም ደግሞ ባህል ወግ ከማስተዋወቅ አንጻር ጉልህ ሚና እየተጫወተ ያለና በጣም ጠንካራ ሚዲያ ነው ብዬ ነው የማስበው። ይሄ የከፋ ማህበረሰብ ቴሌቪዥን ጣቢያ የተቋቋመለትን ዓላማ አክብሮ እየሰራ ያለ ተቋም ነው ብዬ ነው የምወስደው። እንግዲህ ሲቋቋም የሚገባው ውል አለ። በዛ ውል መሰረት ያንን በአጭር ጊዜ እያሟላ እያከበረ ያለ ተቋም ነው። ያሉ ቴክኒካል ኢሹዎች ያሉ ጉድለቶች እንዳሉ ሙሉ ነው ለማለት ወይ ደግሞ እንዶ አብቅቶለታል ለማለት ሳይሆን ብዙ የሚቀሩ ነገሮች ያሉ ቢሆንም ነገር ግን የተካሄደው ርቀት ደግሞ አስደሳች መሆኑን ደስ የሚያሰኝ መሆኑን በዚህ አጋጣሚ መግለጽ ፈልጌ ነው። አንዱ ብዙሃነትን ከማስተናገድ አንጻር ለምሳሌ በአጭር ጊዜ ውስጥ ከ5 ቋንቋዎች ወንድሜ እንዳለው 4ቱን ከቨር ማድረግ መቻል እጅግ በጣም አስደሳች ነው። ይህ ማለት የተሻለ ስራ ስንፈጽም በመጀመሪያ ደረጃ አደረጃጀታችን ላይ ጠንካራ መሆኑ፣ ጠቅላላ ጉባኤ ጠንካራ መሆኑ፣ የቦርድ አስተዳደር ጠንካራ መሆኑ፣ እንዲሁም አካባቢ ላይ ያለ የአካባቢ አስተዳደር ምክር ቤት ጠንካራ መሆኑ፣ በእኛ ደረጃ ኤዲቶሪያል ኮሚቴ ኤዲቶሪያል ቦርድ እንዲሁም ብሪፊንግ ማናጅመንት በአጠቃላይ ጠንካራ ስራ መስራታችን ነው የተገመገመው። እንግዲህ ይህን ስናይ ዞኑ በተለይ ከሚያደርጋቸው አስተዳደራዊ ጉዳይ አንዱ ሰራተኛን ማሟላት ነው። አንዱ ትልቅ ነገር የሆነ በተለይ ከ3 ቋንቋ ከሁለት ቋንቋ ወደ 4 ተሻግረናል በቂዳችን መሰረት። ቀጥሎ እንግሊዝኛ ቋንቋ ብቻ ነው የሚቀረን። ቶሎ ብሎ ከ2 ቋንቋ ከአማርኛና ከአፋን ኦሮሞ በጻራና በናይ ቋንቋ መግባታችን ምስጋና አግኝተናል ፈጥነን በመዳችን። እንደዚህ አይነት ነገሮች በርካታ ጊዜ ቴሌቪዥን የከፈቱት ሰዎች በአንድ ቋንቋ በሌላ ቋንቋ በሁለት ቋንቋ በዛ ነው የሚያደርጉት። እኛ ግን 4 ቋንቋ ማስተናገድ መቻላችን ትልቅ እፎይታ ነው፣ ትልቅ ስኬት ተብሎ ነው የተገመገመ። ከዛ አንፃር ለዚህ የሚመጥን ሰራተኛ ደግሞ የዞን መንግስት በሰጠን ድጋፍ ገንዘብ ቅጥር ተፈጽሟል። በዚህ ቅጥር ተፈጽሞ ወደ ተግባር መግባታችንን በትልቅ ስኬት ላይ ነው የተገመገመ። ከሁሉ በላይ የተደራሽነት ጉዳይ ላይ በደንብ ያው አስፍቶ ሊሄድበት ይገባል። በአጠቃላይ በጣም ተሞክሮ የሚሆኑት ነገሮች ናቸው እኛ ያያናቸው። ሌሎች ሚዲያዎችም በተለይ በተመሳሳይ አቻ ደረጃ ያሉ የቴሌቪዥን ጣቢያዎች አንዳቸው ለአንዳቸው የሚያስተምሩት አንዱ ከአንዱ የሚማርበትም አግባብ አለና ተሞክሮን ለሌሎችም የሚያካፈልበት አግባብም ያው መፍጠር ያስፈልጋል። በጣም ምሳሌ የሚሆኑ ነገሮች ናቸው ያየነው። በተለይ የስራ ቦታም በጣም ምቹ ነው። በቅርብ ተቋቁማችሁ ደግሞ ያው በዚህ መልክ ስርጭት ውስጥ ተገብቶ ያለ ማቋረጥ በቀጣይነት ስራዎችን መስራታችሁ ለህብረተሰቦቻችሁ ምን ያህል ራሳችሁን ሰጥታችሁ እየሰራችሁ እንደሆነም ነው የሚያሳየውና በዚህ አጋጣሚ ለተቋሙ አመራርና ሰራተኞች ያው ምስጋናም ይገባል የሚል ሀሳብ ነው ያለኝ። ቅሬታ የሚፈታበት ስርዓት አለን። አንደኛ የራሱ የኤዲቶሪያል ፖሊሲው አለ፣ የተቋሙ ኤዲቶሪያል ፖሊሲ አለ። ሁለተኛ ከውጭ ቢመጣ አውቶማቲካሊ ኤዲቶሪያል ቦርዱ ነው የሚሰበሰበው። አውቶማቲካሊ ነው ከቅሬታው ላይ አቶ አስራት ነው ሰብሳቢው። የቀረበው ቅሬታ ላይ ውይይት ይደረጋል፣ ምላሽ የሚሰጥበት የራሱ ስርዓት አለው እና እሱ እስካሁንም የሰፋ ነገር የመጣ የለም። ግን አልፎ አልፎ ያው እንግዲህ ሚዲያ ላይ የሆነ የጸዳ ስራ ሰራለሁ ብለ የምትለው ነገር አይኖርም። ግጭት የሚያስነሳ ምናምን ነገር ባይሆንም አንዳንድ ጊዜ ግለሰቦች የሚያነሷቸው ነገሮች ስለሚኖሩ እሱ የሚታረምበት የራሱ አግባብ አለው። ሀሲያም ባለፈው መታ ከዚህ ገምገማ አይታ ነው የሄደችውና የሰጠችን ፊድባክ ጥሩ ነው። ምናልባት በጽሁፍ የመጣ ነገር ያለ አይመስለኝም ወደ ተቋሙ እንጂ ጥሩ ፊድባክ ነው የሰጠችን። ከርካታ ዳሰሳ ጋርም ተያይዞ አሁን ወደ 3ኛ ዙር አይ ቲንክ ሰሞኑን እየሰበሰብን ነው። አሁን እኔ ክፍል ሄደን ማየት እንችላለን።
ሶስተኛ ዙር አይ ቲንክ እየሰበሰብን ነው። የሚሰጠን ፊድባክ በጣም ልብ የሚሞላ ነው። ስለ እውነት ለመናገር እናንተ ወስዳችሁ ሳምፕል ዝም ብሎ አሁን አንድ 5 ባመጣ ከ5ቱ ላይ ራሳችሁን ዝም ብላችሁ ራፍ ማየት ትችላላችሁ፣ ከዛ መገምገም ትችላላችሁና እሱን ማየት ይቻላል። እርካታ ዳሰሳ ጥናት እያደረግን ነው ከቅንጅታዊ አሰራር ጋር ከአካባቢ መስተዳድር ጋር አካላት ጋር ምናምን የተባለው ከዞን ከወረዳ ጋር። አሁን እኛ በዚህ በኩል ችግር የለብንም። ወረዳዎች ራሳቸው ጠርተው ነው መጥተው የሚወስዱት ቴሌቪዥኑን ባለሙያዎችን ራሳቸው ወጪያቸውን ይሸፍናሉ። ምን ይላሉ? ያለበንን የበጀት ክፍተት እንደውም የሚሞሉልን እነሱ ናቸው። አሁን እኛ ከዚህ ወረዳ ልከን አንድ ካሜራማን አንድ ሪፖርተር ትራንስፖርት ለምን ብለን እናሰራ ብንል ከፍተኛ ወጪ ነው። እንግዲህ በጀት የለውም ከመንግስት የሚመደብለት ከጥቂት የስራ ማስኬጃ ውጪ ብዙ ገንዘብ የለውም። ስለዚህ ከዚህ ጋር ተያይዞ እነሱ የሚደግፉት የሚያደርጉልን ድጋፍ ቀላል አይደለም። የዞንም የወረዳም የከተማ አስተዳደርም ማለት ነው ከፍተኛ ድጋፍ ነው የሚያደርጉልን። ጣቢያው ማህበረሰቡ ከታች ወርዶ ስራዎችን እየሰራ ያለ የማህበረሰቡን ችግር ከመፍታት አንጻር በማህበረሰቡ የተቋቋመ እንደመሆኑ መጠን ለማህበረሰቡ አገልግሎት እየሰጠ ያለ እንደገና ደግሞ የማህበረሰቡን ችግር እየፈታ ያለ ጠንካራ ጋዜጠኞችና አመራሮች ያለበት ስለሆነ ይህ ተጠናክሮ መቀጠል አለበት ብዬ አስባለሁና ይሄ ጣቢያ ለህብረተሰቡ ለአካባቢው ማህበረሰብ ብሎም ደግሞ እንደ ክልልም ጠንካራ የሚዲያ ተቋም ነው ብዬ ነው የማስበው። መረጃ የሚመግቡ ፕሮግራሞችን ከማቅረብ አንጻር ጣቢያው በጥሩ ሁኔታ እየተንቀሳቀሰ እንደሆነ የሚያሳዩ ነገሮች አሉ። ከዛ ውጪ እነዚህ በአዋጁ አንቀጽ 64 ላይ የተቀመጡ ሀገራዊ፣ ክልላዊ እና አካባቢያዊ ጉዳዮችን ከቨር ከማድረግ አንጻር እየሄደ ያለው ርቀትም በደንብ በጥሩ ሁኔታ የሚነሳ ነው ብሎ መውሰድ ይቻላል። ዜናዎች በአግባቡ ከማድረስ አንጻር የተለያዩትን የሚዲያ አማራጭ መጠቀማችን እንደ ጥንካሬ ነው የተወሰደ። ይህም ማለት ምንድነው? ዩቲዩብ አለ፣ ፌስቡክ አለ፣ ዌብሳይት አለ፣ ቲክቶክ አለ። እነዚህ አማራጭ በመጠቀም ምናልባት የዜናን ፕሮግራም በድጋሚ ሰው እንዲያገኝ፣ ሰው እንዲያይ፣ ሰው እንዲደርስ ትልቅ አሁን ቴሌቪዥን የማይከብስ ሰው ወር ቴሌቪዥን የሌላቸው ሰው አሁን ስማርት ስልክ በጣም በአገር ደረጃ ላይ ሰፊ ነው። በሰፊ ደረጃ ላይ ስለሚሆን እዛ ላይ ብንጭን ሰው ይጠቀማል ብለን በዚህ ጉዳይ ላይ በመዳችን በጥንካሬ ነው የተገመገመ። ይሄ በጥንካሬ የተገመገመበት ነው። ሌላው ከሚዲያ ተቋማት ጋር ያለ ግንኙነት በዋናነት ከደቡብ ምዕራብ ኢትዮጵያ መንግስት ኮሚኒኬሽን የሰጠውን ተግባር ከሌሎች ሚዲያዎች ጋር አብረን መፈጸማችን የሚዲያ ከፋ ብቻ አይደለም። በየደቡብ ምዕራብ ኢትዮጵያ ውስጥ ያሉትን በአንድ ላይ የተዋሃዱትን 6 ዞኖችን አገልግሎት የሰጠ ነው። ሸካ ላይ ይሄዳል። እዛው ሂድ ሲባል ደቡብ ምዕራብ ኦሞ ላይ ይሄዳል። ኮንታ ላይ ይሄዳል። ዳውሮ ላይ ይሄዳል። ቤንች ሸኮ ዞን ላይ ይሄዳል። ይሄ በትልቅ ስራ ነው የሚሰራ ማለት ነው። ከዚህ ውጪ በዞን ውስጥ በክልል ውስጥ ያሉትን ሴክተሮች ጋር ትልቅ ስራ መስራቱን በስኬት ነው ገመገመ። ከሁሉ በላይ ግን የአካባቢው አስተዳደር በተለይ የከፋ ዞን እንዲሁም የክልሉ በየደረጃው ያለው አካልም የከተማን ጨምሮ ማለት ነው ለሚዲያው የሰጠው ትኩረት ይበል የሚያሰኝ ነው። ምናልባት ሚዲያ እንግዲህ ያለ ድጋፍ ያለ ማህበረሰብ ብቻውን ምንም ማለት አይደለምና ሀሳብን በማዋጣት በመረጃም በገንዘብም በአይነትም እየደገፉ ያው ካስቀጠሉት ከዚህ በላይ የተሻለ ስራ እንደሚሰራ ነው ያለኝ ተስፋ ማለት ነው።
አብዛኛው ከአዳራሽ ላይ ዜና ወጣችሁ ወደ ታች እንደው ሌሎችም ነገሮች ይሰሩ የሚለው ነገር የተያዘበት አለ። ይሄ በጉድለት ብዙ ጉድለትም አይደለም። በዚህ አመት 9 ወረዳዎች ላይ ከተማ አስተዳደር ጨምሮ ድጋፍ ተሰጥቷል፣ ተወርዷል፣ ይሄ ያለ። ከዚህ ባሻገር ከወረዳዎች የሚመጡት ዜናዎች አሉ ምናስተላልፋቸው ጀምረዋል። ነገር ግን በቂ አይደለም ነው። በቂ እንዳሁን ደግሞ አንዱ ችግር የሆነ የተሽከርካሪ የሪሶርስ ችግር ሪሶርስ ችግር ገንዘብ ይጠይቃል። ሚዲያ እንደምታውቀው ገንዘብ ይጠይቃል። የሪሶርስም ችግር አለ። መኪና ያለን መኪናም አንድ መኪና ናት፣ እሷም ቆማለች። አሁን ተቸግረን ምንም እንጠቀመው ነገር የለምና ባጃጅን ተቸግረን ነው እዚህ ከተማ ውስጥ የምናደርገው። ወደ ታች ወርድ ወረዳዎችን እያስቸገረን ነው የምንሰራ። ይሄ ለወደፊቱም ጠንክረን እንሰራለን። አማራጭም የመኪና ጉዳይ ባለድርሻ አካላትን የመግፋት የመሄድ ጉዳዮች የመጠየቅና የመደጋገፍ ጉዳዮች ካልመጡ በስተቀር ወደ ታች ሙሉ አቅም መውረዱ ላይ አሁንም ተግዳሮት ይሆናል። ተግዳሮትም ነው ተብሎ ተወስዶታል። አሁንም ችግር ነው የሚሆነው። ሩጠን በመኪና ሄደን እኛ የምናገለግለው ለህዝብ ነው፣ ታች ነው፣ ለታች ነው። አሁን ከአዳራሽ መውጣት አለብን። ከአዳራሽ ለመውጣት ደግሞ እነዚህ ችግሮች ሊፈቱ ይገባል የሚለውን አንዱ ሊስተካከል ይገባል የሚለው ነገር አለ። እሱም ብናደርግ ነው። ሌላው ቋሚ የአየር ሰዓት የሚያነብ ጋዜጠኛ ቢኖር የማስታወቂያ ሰዓት የማስታወቂያ ሰዓት ማንበብ የሚችል ሰራተኛ የሚለው ነገርም የተግባባን ነገር አለ። ያስተካክሉ ተብሎ አንደኛ ይሄ አዲስ አበባ አይደለም። ራሱ ማስታወቂያ ፍቃድ ወጥቶ ከውጪ ተጋብዞ መጥቶ የሚያነብ አይደለም። ነገር ግን ከውስጥ ሰዎች ፈልገን ራሱን የሚያነብ ሰው ቢታረጉ በሚሉን ተስማምተናል። ይሄን ማስተካከል አለብን። ምክንያቱም ፊታዊ ስራ ለመስራት ሌላ ሰው ቢያነብ ማስታወቂያ የሚለው ነገር ስለሆነ አሁን ካሉ ሰዎች መርጠን እንደው ማስታወቂያ ገለ ቢያነብ የሚለው ነገር እንመድባለን የሚለው እንደ ጉድለት የታየበት ነገሮች አሉ። ሁለተኛ አስተያየት መስጫ አሁን ምንነዳቸው ዩቲዩብ አለ፣ ቲክቶክ አለ፣ ፌስቡክ እና እንዲሁም በግንባር በስልክ እየተደወለ ነው። ይሄ በቂ አይደለም ነው። በቂ ስለማይሆን መደበኛ ስልክ ላይ አስተያየት መስጠት አለበት መደረግ አለበት የሚለው በእርግጥ ህንጻው አዲስም ስለሆነ አልተዘረጋም። መስመሩ ስላልተዘረጋ ቆይቷልና ለጊዜው ስልክ ነው የምንጠቀመው። የግላችን ስልክ ነው አስተያየት የተቀበልን እየተወያየን እያረምን ያለነው ነገር አለና ምናልባት ሩቅ ያሉት ሰዎች አድራሻችንን ከግለሰብ ስልክ ወጥተው የራሱ የተቋሙ ስልክ ቢበጅ ጥሩ ነው የሚለው አስተካክሉ የሚለው ነገር ተሰጥቶናል። ከዚህ ውጪ በጥንካሬ ነው ተገመገመ። ይሄን አስተካክሉ ትናንሽ ነገሮች ናቸው ግን ትልቅ ስራዎች አሉ የሚለው ነገር የዞን መንግስትንም ከፍተኛ ምስጋና ነው ቀረበ። ትልቅ በጀት መደቦ ትልቅ ስራ ይሄን ያህል ግዙፍ ህንጻ አሁንም ሰርተው ያላለቁትንም ህንጻ ለማስጨረስ የሚያደርጋቸው ትግሎች ትልቅ ነገር ነው ተብሎ የታሰበበት አለ። እንግዲህ ላይ ሚዲያውን በዚህ ደረጃ ከገለጽ በቀጣይ በተለይ ገቢ ላይ ለምን ምናልባት ሰው ኃይሉ ተንቀሳቅሶ የሚሰራው በገንዘብ ነውና መደጎምም ማበረታታትም ገንዘብ ያስፈልጋል። የበለጠ ደግሞ ከፋይናንስ ጋር በተያዘ ማስታወቂያዎችን በስፋት መስራት ፕሮግራሞችን በስፖንሰርሺፕም ከተቋማት ጋር ተባብሮ እየሰራ ያለውን ቅንጅታዊ አሰራር በማጠናከር ማህበረሰቡም በየደረጃው ያው ድጋፍ እንዲያደርግለት የማድረጉ ጉዳይ ትልቁ የሚዲያው ቀጣይነት የሚረጋገጥበት ነውና በዚህ አጋጣሚ የአካባቢው አስተዳደርም ከጎኑ የበለጠ እንዲቆም መልእክቴን ደግሞ መጨረሻ ላይ ማስተላለፍ ፈልጋለሁ። ከአየር ሰዓት ሽያጭና ከማስታወቂያ ጋርም ተያይዞ አሁን ጥሩ አንድ እድል የሆነው የዚህ ክልል መቋቋም ነው። የዚህ ክልል መቋቋም ለዚህ ለከፋ ማህበረሰብ ቴሌቪዥን ጥሩ እድል ፈጥሮለታል። ከአየር ሰዓት ሽያጭ ጋር በእርግጥ ብዙ ገፍተን እየሄድን ባይሆንም አሁን የተጀማመሩ ነገሮች አሉ። ከቦንጋ ዩኒቨርሲቲ ጋር እዚህ አቶ አስራት ፊት ለፊት አለ ሰነዱ እንደውም አሁን ማየት ይቻላል። አግሪመንት ፈጽመን ከሰሞኑ የምንጀምረው ነገር አለ ከአየር ሰዓት ሽያጭ ጋር። ሌሎች ተቋማትም እንደዚህ እየጀመሩ ያሉ አሉ። አሁን የከፋ ዞን ገቢዎች መምሪያ አለው የአየር ሰዓት ገዝቶ የራሱን የሚያስተላልፍበት እንትን አለው።
ሌላው የማስታወቂያ ጋር ተያይዞ የክልሉ ጤና ቢሮ በብዛት ከኛ ጋር ይሰራል። የክልሉ ፋይናንስ ማዕድንና ኢነርጂ በብዛት ይሰራል። ትምህርቶች ይሰራሉ። እንዲህ መረጃዎች ሲኖሩ ቶሎ አመጣው ወደኛ ነው የሚሰሩትና እነዚህ ነገሮች ጥሩ ናቸው። አካባቢ ጥበቃ፣ የክልሉ አካባቢ ጥበቃ ከኤንጂኦ ናቡ አሁን እነዚህ ጥሩ ወደኛ እየመጡ የማስታወቂያ አየር ሰዓት እንትን እያሉ እንደውም ዶክመንተሪ ሁሉ ስሩልን ብለው አሁን አካባቢ በዶክመንተሪ ነው እየተሰራ ያለው። ናቡም በዶክመንተሪ ነው እየተሰራላቸው ያለው። ኦልሬዲ ኦንጎይንግ ያለ ነገር ነው። አግሪመንቱ ያለቀ ስለሆነ ነው እየነገርኳቸው ያለው። ይሄ በእኛ ሆኖ ግን ለነሱ የሰጠናቸው ነገሮች አሉ ሊፈቱ ይገባሉ ብለን ለነሱ የሰጠናቸው ስልጠና አሁን በጣም ጥሩ ነው፣ ግን አይበቃም፣ በቂ አይደለም። ሌሎች ሚዲያዎች እስከ ውጭ ሀገር ድረስ ነው ስልጠና የሚሰጠው። እስከ ደቡብ አፍሪካ ድረስ የሚኬድበት አለ፣ የተለያዩ አገሮች ላይ የሚሄዱበት ነገር አለ፣ በአገር ውስጥም በርካታ አለ። ነገር ግን ይሄ ስልጠና በቂ አይደለም። በቂ ስለማይሆን አፕዴት ያስፈልጋል፣ ቴክኖሎጂ ጋር መላመድ ያስፈልጋል። ጋዜጠኛ የራሱን አቅም ማድረግ አለበት። አሁን በአካባቢ ላይ የምንሰለጥነው እኛ እዚህ እርስ በርስ የምንሰለጥነው ብቻ ሳይሆን አዲስ ቴክኖሎጂ ጋር የማላመዱ ጉዳይ ላይ ትኩረት ተሰጥቶ አጽንኦት ተሰጥቶ ሊሰራ ይገባልና ብዙሃን መገናኛ አሁን የጀመራቸው ቁሉ ነገሮች አሉና ስልጠናውን በቂ አይደለም። ካምናው የተሻለ ነገር አለ 9 ወር አፈጻጸማችን ላይ። ቀጣይ ግን ከዚህ የበለጠ ተሻሽሎ ስልጠናው ቢበዛ የሚል ነገር ሰጥተናቸዋል። ሌላው የሚዲያ ቴክኖሎጂ እቃዎች አሁንም ቴክኖሎጂ እየተቀያየረ ነው ያለ። ከዚህ በፊት ያለ ካሜራ፣ ከዚህ በፊት ያለ የኮምፒውተሮች ወርክ ስቴሽኖቹ እየተለያዩ አፕግሬድ እየሆኑ የመጡ ስለሚሆን እነዚህ እቃዎችን ለመግዛት ደግሞ የውጪ ምንዛሬ ከፍ ብለዋል፣ ማግኘትም አንችልም ስለሚሆን እናንተ በእናንተ በኩል ካለው ድጋፍ ብታቀርቡ ወይም ከጉምሩክ ነፃ የሆነ ከቀረጥ ነፃ የሆነ ጉዳይ ቢታመቻቹ፣ አለዛ ቺለን እየገዛን አይደለም የሚለው ነገር ለነሱ የሰጠናቸው ነገሮች አሉ። ከጥራት አንጻር እስካሁን የገጠመን ነገር የለም። ኢትዮሳት ጥሩ ነው። በቃ በገባው ውል መሰረት ቴክኒካሊ ሪሞትሊ እኔ እገናኛለሁ ከነሱ ጋር ያለው ነገር በጣም ደስ ይላል። ምንም አይነት ፌለሪቲ ነገር የለውም። በጣም ደስ ይላል። ክላውድ ሲስተሙ ደስ ይላል። እስካሁን የገጠመን የጥራት ችግርም የለም። በተባለው ልክ መሰረት በገባነው ውል መሰረት በጥራት እያሰራጨን ነው ብዬ ነው የማስበው። ከዛ ሌላ አሁን የተነሳው አንዱ እንደ ተግዳሮት ብዬ የማስበው እነዚህ የቴክኖሎጂ እቃዎች በየወቅቱ በቃ ኢንፍሌሽኑ በጣም ከፍ እያለ ስለሚሄድ የሚጎሉንም ብዙ ነገሮች አሉ። እኛ ማለት አሁን ቴክኖሎጂ ቀሎ ነው ትንሽ ስራውን እያቀለለ ያለው እንጂ በራሱ ግብአት በጣም ብዙ ግብአት ይፈልጋል። የፕሮዳክሽን ስራ በጣም ብዙ ግብአት ይፈልጋል። አሁን ቮለንተር ጨምረን ይዘት ብንጨምር የሚፈልገው ግብአት አለ። ተያያዥ የሆነ ነገር የቢሮ ችግር ምናምን ሳይሆን የሚፈልጉ የቴክኖሎጂ መሳሪያዎች አሉ። እነሱን ለማሟላት በጣም ይከብዳል። አሁን በጨረታም ኢቭን ሞክረን እንኳን ያልቻልነው ነገር አለ ብዙ። አሁን እናሟላ ብለን ገጽታ ለመስራት የአካባቢ ጥበቃ ስራዎችን ለመስራት ምናምን ድሮን እንኳን እንገዛለን ብለን ዞን አስተዳደር 350 ሺህ ብር አካባቢ ሰጥቶን ተመልሷል ብሩ ስላሳንገዛ ማለት ነው። ምንድነው ጨረታ ወጥተን 2.2 ሚሊዮን ብር አካባቢ ምናምን ልክ እንደዛ አይነት ነገር በቃ ትንሽ የተጋነነ ጨረታ ነው የሚቀርበውና በጣም ፈታኝ ነው ለኛ በቃ እሱ ነገር። እንግዲህ አንድ የቴሌቪዥን ጣቢያ እንደ ጣቢያ ቀጣይነት ባለው መልኩ ጠንካራ ሆኖ ለመውጣት ያስችለው ዘንድ በዋናነት የፋይናንስ ጉዳይ በጣም አስፈላጊና ወሳኝ ነገር ነው ማለት ነውና እንደዚህ እንደ ካፋ ቴሌቪዥን የቴሌቪዥን ጣቢያም ፋይናንስ ሊፈትነው ይችላል። የተለያዩ በተለይም ሀገሪቱ ላይ ያለው የከረንሲ ጉዳይ ሊፈትነው ይችላል። በተለይ ሚዲያ ደግሞ የተለያዩ የሚዲያ መሳሪያዎች ያስፈልጉታል። እነዚህ መሳሪያዎችን ለመግዛት ደግሞ የውጭ ፎሪን ከረንሲው
ተጽዕኖ እያሳደረበት ያለበት ሁኔታ አለ በአሁኑ ሰዓት ያው ይሄ ግልጽ ስለሆነ ማለት ነውና ይህንን ለመፍታት እንግዲህ ዋናነት የአካባቢው ማህበረሰብ ቴሌቪዥን እንደመሆኑ መጠን አንደኛ የአካባቢው አስተዳደር ፋይናንሻሊ በተለያየ ሁኔታም ሊደግፈው ይገባል ማለት ነው። በተለይ ደግሞ ቴሌቪዥን ብዙ ተመልካችም ያለበት ነው፣ አድማጭም አለበት። ስለዚህ ይህንን ደግሞ በቀጣይነት ባለው መልኩ ጠንካራ ሆኖ እንዲሄድ ለማስቻል የማህበረሰቡ ድጋፍ አስፈላጊ ነው። ስለዚህ ማህበረሰቡ በኔነት ስሜት የኔ ነው በሚል ይህ ቴሌቪዥን ጣቢያ አገልግሎት እየሰጠኝ ያለ የኔ ነው በሚል ስሜት ሊደግፈው ይገባል። ይሄ በእኛ ሆኖ ግን ለነሱ የሰጠናቸው ነገሮች አሉ ሊፈቱ ይገባሉ ብለን ለነሱ የሰጠናቸው ስልጠና አሁን በጣም ጥሩ ነው፣ ግን አይበቃም፣ በቂ አይደለም። ነገር ግን ይህ ስልጠና በቂ አይደለም። በቂ ስለማይሆን አፕዴት ያስፈልጋል፣ ቴክኖሎጂ ጋር መላመድ ያስፈልጋል። ጋዜጠኛ የራሱን አቅም ማድረግ አለበት። አሁን በአካባቢ ላይ የምንሰለጥነው እኛ እዚህ እርስ በርስ የምንሰለጥነው ብቻ ሳይሆን አዲስ ቴክኖሎጂ ጋር የማላመዱ ጉዳይ ላይ ትኩረት ተሰጥቶ አጽንኦት ተሰጥቶ ሊሰራ ይገባልና ብዙሃን መገናኛ አሁን የጀመራቸው ቁሉ ነገሮች አሉና ስልጠናውን በቂ አይደለም። ካምናው የተሻለ ነገር አለ 9 ወር አፈጻጸማችን ላይ፣ ቀጣይ ግን ከዚህ የበለጠ ተሻሽሎ ስልጠናው ቢበዛ የሚል ነገር ሰጥተናቸዋል። ሌላው የሚዲያ ቴክኖሎጂ እቃዎች አሁንም ቴክኖሎጂ እየተቀያየረ ነው ያለ። ከዚህ በፊት ያለ ካሜራ፣ ከዚህ በፊት ያለ የኮምፒውተሮች ወርክ ስቴሽኖቹ እየተለያዩ አፕግሬድ እየሆኑ የመጡ ስለሚሆን እነዚህ እቃዎችን ለመግዛት ደግሞ የውጪ ምንዛሬ ከፍ ብለዋል፣ ማግኘትም አንችልም። ስለሚሆን እናንተ በእናንተ በኩል ካለው ድጋፍ ብታቀርቡ ወይም ከጉምሩክ ነፃ የሆነ ከቀረጥ ነፃ የሆነ ጉዳይ ቢታመቻቹ፣ አለዛ ቺለን እየገዛን አይደለም የሚለው ነገር ለነሱ የሰጠናቸው ነገሮች አሉ። በተጨማሪ አሁን የዞን መንግስት እስካሁን ድረስ ዶላሩን ስንከፍለው ያው ሳተላይት ነው። የሳተላይት ክፍያ በዶላር ነው የምንከፍለው። በአመት ውል የገባ ነው 120 ዶላር ነው። እንግዲህ የ2 አመታት ዶላራችን ከ56 እስከ 58 ነው ሬንጅ ውስጥ ያለ። በ56 የመነዝራቸው አሉ፣ በ58 ስንዘረዝር አጠቃላይ እነዚህ ይመጡና ከባንክ ቻርጅ ወይም ከባንክ አገልግሎት ጭምር 8.5 ሚሊዮን ነበር ምንከፍለው። አሁን በዛ ልክ በዘንድሮ ይዘን ነበር ስንይዝ፣ አሁን ዶላሩ ከ58 ዝም ብለን ከ58 ወደ 127 ደርሷል። እንግዲህ ከእጥፍ በላይ ነው ሄደ። ከብዙ ነገር ስለሚሆን ተጨማሪ ገንዘብ ይፈልጋል ለአየር ሰዓት ክፍያ ስለሚሆን ባለፈው ቦርድ ላይ ተወያይተን ብዙ ነገር አድርገን ለዞን መንግስትም የገፋናቸው ነገሮች አሉ። በጣም ከባድ ነው። ይሄ ነገር ካልሸፈንን በስተቀር ሊቆረጥ ይገባልና ሌሎችም አማራጭ ወደ ህዝብም ወርደን ከዚህ በኋላ መድረክ አዘጋጅተን ሰሌዳ አዘጋጅተን ወረዳዎችንም ጠርተን ዞኖችንም ወረዳዎችን ባለድርሻ ጋር ጠርተን ችግሮቻችን እስካሁን የመጣንበታቸው ጉዞ ቀጣይ ያለ ጉዞ በዛ መካከል ያሉ ችግሮቹ አወጥተን እናደርጋለን ብለን በቂ ዝግጅት እያደረግን ስለሆነ እነዚህ ችግሮችም ብዙሃን መገናኛ ይህን ጉዳይ ማስተካከል አለበት ብለን መርዳትም አለበት ማገዝ አለበት የሚለውን ይዘን እየሄድን ነው ያለ ነው እና በቀጣይም እንደናንተ ሳፖርት አድርጋችሁ እንዲያን ነገሮችን ከፋይናንስ ግዢ ስርዓቱን እናንተ እንትን ብላችሁ በቀለለ መልኩ ለዚህ ለማህበረሰብ ሚዲያዎችን እንደዚያ ነገሮች ሲፈልጉ ቴክኒካል ድጋፍ ገዛ ብታደርጉልን ደስ ይለኛል። እንደው ፋይናንሱ ከኛም ሆኖ ምንም ሆኖ ብቻ በመተጋገዝ እንደዚህ የሚጎለን ነገሮች ምናምን ያለበት ነገር ቢኖር ጥሩ ነው። ምክንያቱም አሁን ጋዜጣን ከማስተዋወቅ አንፃር ድሮን በጣም ትልቅ ሚና ነው የሚጫወተውና ከዛም አንፃር አስበን እንትን ያለው ነገር አለ። ሌላም የቀጥታ መሳሪያ ዶክመንት አዘጋጅተን ጨርሰናል። አምና አስጠንተን ከመሽቀሪያ ባሮ ጋር ተያይዞ በቃ አሪፍ ተቋማትን በደንብ እነሱም ረስተውን
ዶክመንት ተላልከን በደንብ ካስጠናን በኋላ ትንሽ ያቅሙ ውስንነት ነው የገጠመን። ምክንያቱም አየር ሰዓት ክፍያ መጣ፣ ከዛ ደግሞ ብሩም ጨምረ ዶላር በጣም እኛ ካሰብነው በላይ ሆነ። ዞኑ የነበረው ኮሚትመንት እኛን የሚደግፉን አካላት ግን በጣም ሊመሰገኑ ይገባል። በዛ አጋጣሚ ተቋሙ ጠይቆ አብዛኛው እምቢ ሚለን አካል የለም። በቃ ሁሉም ተባባሪ ነው። ለዚህ ሚዲያ እንዲያድግ ሁሉም ተባባሪ መሆኑ እኛ እንደውም እንደ ድል የምንወስደው አንዱ አብዛኛው ተባባሪ አካላት እኛን የሚያገዙ አካላት ጥሩ እገዛ ነው ያደረጉ ያሉት የሚለውን ማንሳት ፈልጋለሁ። ከዛ ጋር ተያይዞ አሁንም እነዚህ የስቶሬጅ ዲቫይስ የምንፈልጋቸው ነገሮች አሁን በጣም ውድ ናቸው። አንድ ዳታ ሴንተር ለማቋቋም እንግዲህ ለእናንተ ማስረዳት ብዙም አስፈላጊ ብዬ አስባለሁ። ግን እንደው ሚኒ ዳታ ሴንተር እናቋቁማለን ብለንም ያስጠናንበት ሁኔታ አለ። ትንሽ በጣም እንትን ነው፣ ኮስቲ ነው። ክላውድም አስበን ነበር ከቴሌ ጋር ተነጋግረን፣ እሱም እንደዚሁ 10 ቴራውን እንኳን ወደ 334,000 አካባቢ ነው በአመት ኪራይ ያለን። ልክ እንዲያ ነገሮች አሉ። ግን ቴክኒካሊ እኛ በምንይዘባቸው የሰከንደሪ ስቶሬጆችን ገዝተን ዳታ ማኔጅ ያደረግን ስለሆነ በጊዜያዊነት በሱ እየፈታ ነው። ግን በቋሚነት አሁን ሌሎች አማራጮችን ፈልገን የማዳጀት ስራ እየሰራን ነው ያለነው የሚለውን ነው። ይህ የውጭ ምንዛሪ ያመጣው እንትን አለ። በተለይ የቴሌቪዥን እቃዎች ሲገቡ ዋጋቸው በጣም የተጋነነ የሚሆንበት ሁኔታ አለ። በተለይም ከውጭ የሚገቡበት ማግባብ የተለያየ ነገር አልፎ የሚመጣ ስለሆነ ይህን እንግዲህ እንደ ተቋም ለምሳሌ ብዙ ስራዎች እየሰራ ያለበት ሁኔታ አለ። በተለይም ከዚህ ከቀረጥ ነፃ እንዲገቡ ለማድረግ እንዲገቡ ከማድረግ አንጻር ብዙ ጥረቶች እያደረገ ያለ ነው ማለት ነው ተቋሙ። በተለይ ከጉምሩክ ኮሚሽን ጋር ያለው ግንኙነት በማጠናከር እነዚህ የማህበረሰብ ሬዲዮዎች ከቀረጥ ነፃ እንዲያስገቡ የማድረግ ስራዎች ብዙ እርቀቶችን የሄደበት ሁኔታ ያለው ባለስልጣን መስሪያ ቤቱ እንግዲህ እንደ ባለስልጣን መስሪያ ቤት ሌሎች የሳተላይት ክፍያን በተመለከተ አሁን ዋናነት ፈታኝ የሚሆነው የሳተላይት ክፍያ ስለሆነ የቴሌቪዥን ላይ ሳተላይት ክፍያ ደግሞ እየጨመረ ከሄደ ደግሞ የሚዲያውን እድገት የሚያቀጭጭበት ሁኔታ ስላለ ይህንንም በቅርብ እየተከታተለው ነው ያለ ማለት ነው ባለስልጣን መስሪያ ቤቱ። ምክንያቱም የአንድ ሚዲያ ህልውና ሲኖር ነው ሚዲያው ባለስልጣን መስሪያ ቤቱም የሚኖረው። ስለዚህ ይህን ደግሞ የሳተላይትን ጉዳይ ከአቅም በላይ እንዳይሆን ብዙ እርቀቶችን እየሄድን ያለው ብዙ አማራጮችን የማፈላለግ ሁኔቶችን እየሰራን ያለ ማለት ነው ባለስልጣን መስሪያ ቤቱና በዚህ ዙሪያ የበላይ አካላትም በተለይ የባለስልጣኑ የበላይ አካላት በደንብ ከሌላው ከሚመለከተው ተቋማት ጋር አጋር ተቋማት ጋር እየተነጋገሩና እየተወያዩ ያሉበት ሁኔታ ነው ያለው ማለት ነው። ብዙ ንግግሮችን አድርጓል ከዚህ በፊት። አሁንም የዚህ በተለይ የሳተላይት ጉዳይ ተቻለ መጠን እንዲፈታ ብዙ ንግግሮችን እያደረጉ ያለበት ሁኔታ አለ። ወደፊትም ይሄ ሁኔታ ይቀጥላል ማለት ነውና ይሄን ነው ማለት የምችለው። ይሄ ሚዲያ ድጋፍ ይጠይቃል። ሚዲያ ማለት የእህል ወፍጮ ማለት ነው። ከፍተኛ ብር ነው የሚጠይቀው። እውነት ለመናገር ከሆነ በኢትዮጵያ ውስጥ በዞን ደረጃ ይሄ ሚዲያ ነው ያለ። በዞን ደረጃ ቀድሞ የፈረሰው ደቡብ ውስጥ ካልሆነ በስተቀር ሌላ ሀገር የለም። የማህበረሰብ ቴሌቪዥን የለም። ብዙ ድጋፍ ነው የሚጠይቀው። ብዙ ስራም ስለሚጠይቅ ቀጣይ የምናደርገው የማህበረሰብ እስከሆነ ድረስ ተማሪው በአቅሙ፣ መምህሩ በአቅሙ፣ አርሶ አደሩ በአቅሙ፣ ነጋዴ ህብረተሰብ፣ የንግዱ ህብረተሰብ በአቅሙ፣ ኢንቨስተሮች፣ ባለሀብቶች በአቅሙ፣ የመንግስት ሰራተኞች በአቅማቸው ሊደግፉ ይገባል ነው። ይህን አሰራር መስራት አለብን። አለዛ ወጪው በጣም ከባድ ነው የሚሆነው። ብዙ ቢሊዮን አሁን ወደ ከሚሊዮኖች አልፎ ወደ ቢሊዮን ሊጠጋ ነው የሚሄደው። ይሄ በጣም ትልቅ ነገር ስለሚሆን ማህበረሰቡ በዚህ በኩል
የሚረዳበትን ጉዳይ ዝግጅት ያደረገ ቢቆይና እኛ ደግሞ በተደራጀ መልኩ የዞን ምክር ቤት በጉዳዩ ላይም ተወያይቶ የዞን አስተዳደርም ቦርዱም ጠቅላላ ጉባኤ ተወያይቶ ወደ ታች የማውረድ ጉዳይ አጽንኦት አድርገን ካልሰራን አንዱ ችግር ነው የሚሆነው ማለት ነው። ሌላው ሴክተር መስሪያ ቤቶች ናቸው። ሴክተር መስሪያ ቤቶች አሁን ወረዳ ጥሩ ናቸው። የተወሰነ ወረዳ የባለ ስፖንሰር ያደረገ ይረዳን እያገዘን ነው። በዛ መልኩ ደግሞ የማያግዙም አሉ። በጣም የሚያግዙ በዚህ እናግዝ ብለው የሚጥሩ እንዳሉ ሁሉ ደግሞ ስፖንሰር ምርታችሁን አሳውቁ እንደዚህ አድርጉ ብለው የማይጠጉም አሉ፣ የማይደርሱም አሉ። ስለዚህ እነዚህ የወረዳ አስተዳደሮቻችን ሆነ የዞኑ ሴክተር መስሪያ ቤት ይሄ ሚዲያ ለመደገፍ በጀት መያዝ አለበት። ዞሮ ምን ሰራ ለህዝብ ስለሆነ በጀቱን ይዞ በዚህ ጉዳይ ላይ ብረዳ ይሻላል የሚለውን ከዞን ሴክተር ጭምር መያዝ ያለበት ነው። ክልሉን ቢደግፈን የክልል ሚዲያ ነው የምንሰራ። ዞሮ ክልል አቀፍ ነው። እኛ የክልልን ጉዳይ ያስፈጽመን ስለሆነ ክልሉን ቢደግፈን አጠቃላይ ሴክተሮችን ቢደግፉን ድጋፍ ቢሰጡን የሚል ነገር አለ። የተሽከርካሪ ጉዳይ አሁን ባለፈው ክልል ለክቡር ርዕሰ መስተዳድሩ እንዲቀርብ ጥያቄ አቅርበናል። በጣም ተቸግረናል። ከአቅም በላይ ነውና ሩጠንም ኢቭን ከዚህ ክልል አቀፍ ጉዳዮችን ለመዘገብ እየሄድን አይደለም። በጣም ችግር ነው። ለምንን ነው የምንልካቸው ሰዎች ጋር። አሁን እንደምታውቀው ሚዲያ ጋዜጠኛ ራሱን ችሎ ካልሄደ በሰው ጋር ተዳብሎ ሲሄድ ያ ጉዳዩን ጨርሶ ወደዚህ ሊመለስ ይችላል። ያ ደግሞ ስራውን አልጨረሰም። ግጭት እየፈጠረ ያለበት ነገር ስለሚሆን መጎላላትን እያመጣ ስለሆነ ለክቡር ርዕሰ መስተዳድሩ እንዲቀርብ ሊከም በአማካሪ ደረጃ ላይ ደርሰዋል። እንግዲህ ከዛ በኋላ ወደ እሳቸው ቀርቦ ክቡር ርዕሰ መስተዳድሩ እንደው አንድ መኪናን አሮጌ መኪናን ቢሆን ፈልገው ይሰጡናል የሚል እንትን አለን። ጠግነው ይሰጡናል ብዬ አስባለሁ። እሱንም ድጋፍንም በግንባርም እሳቸውንም እጄ ለማነጋገር እያቀድኩት ነው። በዚህ መልኩ ነው ያለን። ከዚህ ባሻገር የሚያመሰግናቸው ጉዳዮች የዞን ምክር ቤት የዞን አስተዳደር ምክር ቤት ከአስተዳዳሪው ጭምር ከዋና አስተዳዳሪ ጭምርና በሱ ካቢኔ ላይ የሚደረሰው ነገር በጣም ከባድ ነው። የሚሰጠው ድጋፍ እውነት ለመናገር ከሆነ ይህ ሁሉ ችግር ያለ ፈተና እያለ የተቋቋመ ይሄ ሚዲያን ለመመስረት በየደረጃ ያሉት ከፋን ሲመሩ የነበሩት አስተዳደሮች ለዚህ ሚዲያ የሰጡን ትኩረት አሁንም እየጨመረ ነው የመጣ አሁንም እየጨመረ ድጋፍ እየተደረገ ያለ ነው። እነሱ ባይኖሩ መቆም አንችልምና ትልቅ ነገር ነው። የሚደግፉን ትልቅ ስራ ነው። ምስጋና ሊያቀርብ ይፈልጋለሁ ማለት ነው። በዛ መልኩ ደግሞ ቦርዱም በዚህ ጉዳይ እየወሰነ እየሄደ ችግሩ የኔ ነው ብሎ አድሚት በማድረግ በየቦታ ኢቭን መገናኘት እንኳን ካልቻልን በስልክም ቢሆን እየተደዋወልን ይሄ ጉዳይ በዚህ ጉዳይ ያለን የሚፈጸመው ስራ ቀላል አይደለም። በቀላል ጉዳይ የሚታመን አይደለም፣ በቀላል የሚገመት አይደለምና ይሄን መጠንከር ያስፈልጋል። ከዚህ ውጪ በእውነት አየር ሰዓት ገዝተው ያደረጉትን ተቋማትን ሊያመሰግን ይፈልጋለሁ። ቅድም በዝርዝር ስላስቀመጥኳቸው ስማቸውን ሊያመሰግን ይገባል። ከዚህ ባሻገር በመጨረሻ ድረስ የኛ ተቋማት ሰራተኞችን ነው ማመስገን የምፈልገው። ምንም ነገር አይፈልግም። ምን ሲባል መሄድ ነው፣ ወደዛ መሄድ ነው። ጊዜውን ምንም ምቾት የለው። ኢቭን የአመት ፍቃድ እንኳን በአግባቡ ማግኘት አይችልም። የሰራተኛ ቁጥር አሁን ያለበት 23 ነው። ጋዜጠኛ ኤዲተር 7 ነው። ካሜራማን 6 ነው። ይሄ 24 ሰዓት ለመስራት ምንም የሰው ድል ኮምፕሮማይዝ ማድረግ ነው። በጣም ብዙ የሰው ኃይል የሚፈልግ ነው። አጠቃላይ 24 ሰዓት እንሰራለን ብለን ያስቀምጠው 156 ሰው
አሁን እየሰራኝ ያለነው ደግሞ ቅድም በቆጠርኳቸው ቁጥር ነው። ሌሎች አስተዳደር ስራዎችን ጨምሮ 48 ሰው ነው እኛ ጋር ዘበኛንም ጽዳት ሰራተኛንም ጨምሮ 48 ሰው ነው በእጃችን ያለ። ይሄ ከእቅድ አንፃር ይታወቃል። ከ156 48 ማለት ምን ማለት ነው የሚለውን ማየት ነው። ቅጥርም አምና ቀጥረናል። አሁን በዚህ ደግሞ ሰኔ ላይ ቦርዱ የሚያስቀምጥበት አቅጣጫ ስላለ የተወሰነ ሰራተኞችን እንቀጥራለን ብለን እናስባለን። ዞሮ የኛ ሰራተኞች በሙሉ ልቦና ባይገቡ ኖሮ አናሳካም። በሙሉ ልቦና ከሁሉ መረባረብ የነሱ ለተቋሙ ጉልበት እነሱ ናቸው የሚሰሩበት። ምንም ነገር ትርፍ ሰዓት ሳይፈልጉ ሌሎች ነገር ሳይፈልጉ በአግባቡ አበል ሳገኙ ሂዱ ተብሎ የሚሰሩበት ስራዎች ስላሉ የነሱ ስኬትም ነው የኔ ስኬት የሆነ የነሱም ስኬት ስለሚሆን ሊያመሰግን ይገባኛል የሚለውን አስተያየት ለመስጠት